ጥሩ ሜታፎር ነው። የመጽሐፍ ቅዱስ ጥቅሱን አምጥቼ እዚህ ልሰብክ አይደለም። በሁለት ምክንያት እዚህ ቦታ ስብከት አይፈቀድልኝም። አንደኛው ምክንያት እዚህ ውስጥ ብዙ ሰው ነው ያለውና መጽሐፍ ቅዱስ የሚቀበል አለ፣ መጽሐፍ ቅዱስ የማይቀበል አለ፣ መጽሐፍ ቅዱስ የማያውቅ አለ። በዚህ ውስጥ ልስበክ ብል ጅልነት ነው የሚሆነው። ስለዚህ ይሰብካል ብላችሁ እንዳትቸገሩ ለማለት ነው። በሁለተኛው ምክንያት ማልሰብክበት በተወሰነ ጊዜ እሰብክ ነበርና አሁን ትቼዋለሁ። ለአልተወሰነ ጊዜ ማለት ነው። ለምን ያላችሁ እንደሆነ የማልኖረውን ህይወት ያልገባኝን እውነት በመስበክ ህዝብንም ሀገርንም መበደል ስለማልፈልግ ትቼዋለሁ። እና እዚህ ውስጥ ሰባኪዎች ካላችሁ ፓስተሮች እና ኡስታዞች የተወሰነ ጊዜ ብንተወው ጥሩ ነው። ምክንያቱም ያላቅማችን ሰይጣንን ይባስ እያበሳጨን አገሪቱን ማት ውስጥ ስለከተትናት ማለት ነው። ነገር ግን ጥቅሱን ያመጣው ጥሩ ሜታፎር ስለሆነ ነው፣ ጥሩ ተምሳሌ ስለሆነ ነው። እና ወደ መጨረሻ ኬዜን ቢውልድ ካረኩ በኋላ አመጣዋለሁ። ከሞተ አንበሳ ማር ይወጣል ይላል። እንደምታውቁት የሞተ እንስሳ ጠረኑም ያስጠላ፣ ላይን ደስ የማይሉ ነፍሳት ነው የሚራቡበት እንጂ ማር ይወጣል ተብሎ አይታሰብም። ግን እንደዛ ይነግረናል። እና በጣም ጥሩ ሜታፎር፣ በጣም ጥሩ ተምሳሌት ነው። ይህንን ወደ መጨረሻ ላስቀምጠውና ያው እንደምታውቁት ባለፈውም እዚህ መጥቼ እድሉን አግኝቼ እንደተናገርኩት ኢትዮጵያና ኢትዮጵያውያን ሁልጊዜ በጣም የሚያስገርሙኝ ናቸው። እንግዲህ ስለ ኢትዮጵያ ለመናገር በጣም ከባድ ነው። ኢትዮጵያ በጣም ትልቅ ሀገር፣ ሰፊ ሀገር፣ ጥንታዊ ሀገር፣ ህዝቦቿም የበዙ፣ ሀሳባቸውም የበዛ፣ ታሪካቸውም እንደዚሁ እና በዚህ የተነሳ ሚስጥራዊ ሀገር ነች። እንዲሁ ሌላ ቦታ በቀዳ ነው ትንታኔ ልናስኬዳት የምንችል ሀገር አይደለችም። በጣም ከበድ ያለች ሀገር ነች። እንደ እውነቱ ከሆነ በድህነት መነጽር ስለምናያት ነው እንጂ እጅግ ረቀቅ ያለች ሀገር እንደሆነች ይሰማኛል። እና ስለ ኢትዮጵያ ለመናገር ከባድ ነው። ብዙዎች ኢትዮጵያን እናውቃለን ስለ ኢትዮጵያ ብለው ይናገራሉ፣ ግን አስቸጋሪ ይመስለኛል። ኢትዮጵያን እናውቃለን ከሚለው በላይ ደግሞ የከፋው ኢትዮጵያውያን ያውቁናል ብለን የምናስበው ነው። ህዝቡ